ይሄን አታድርጊ። እነዚህ ሶስት ነገሮችን እንዳታደርጊ። አንደኛ ኮንትራክት ሲያልቅ ቅመሞችዬ እንግዲህ እነዚህ ሶስት ነገሮችን በጭራሽ እንዳታደርጉ። እንዲሁም ደግሞ ድንገት ሳታስቡት በተለይ በጠለብ የመጣችሁ በኮንትራት የመጣችሁ ልጆች ሳታስቡት ኤርፖርት ከጣሏችሁ ማድረግ ያለባችሁን ነገር ምን ማድረግ እንዳለባቸው አብረን እናያለን። እንግዲህ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ አሚ ቻናል ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። ውድ ሀገሬ ልጆች እንግዲህ ቪዲዮውን ስትጀምሩ ላይክ እያረጋችሁ ጀምሩ። ለምን ላይክ ስታደርጉ ዩቲዩብ ሼር ያደርግልኛል ቪዲዮውን፣ እንዲሁም ደግሞ ለብዙ ሰው ይደርሳል ማለት ነውና ብዙ አዲስ የመጡ ለምሳሌ አዲስ በጠለብ የመጡ ልጆች እነሱ ጋር አንድ ሰው እንኳን ሊደርስ ይችላልና በተረፈ አብረን ወደ ቪዲዮ እንግባ። እንግዲህ በጠለብ ስትመጡ በተለይ እነዚህ ሶስት ነገሮችን በጭራሽ ማድረግ የለባችሁም። እነሱም ምን ናቸው? እንግዲህ የሆነች እህታችን እንደነገረችን አብረን ቪዲዮን እናዳምጠው። እኔም ደግሞ ከዛ በኋላ የኔንም ሀሳብ ጨምራለሁ። ይሄን አታድርጊ። እነዚህ ሶስት ነገሮችን እንዳታደርጊ። አንደኛ ኮንትራክት ሲያልቅ ወደ ኢትዮጵያ እሄዳለሁ ብለሽ ጊዜ ሳይደርስ በጭራሽ እንዳትናገሪ። 7 ወር 8 ወር 6 ወር እያለ በጭራሽ እንዳትናገሪ ለመዳምሽ። እኔ በራሴ ስላዩ ነው። እኔ 6 ወር ሲቀር ነበር እሄዳለሁ ብዬ የተናገርኩትና ባልተናገርኩ መቀመጥ ይኸው በቃ ምንም መቀመጥ አልችልም። በቃ ስራ ነው። መጀመሪያ በመኪንሴና በአሃታ የምታጥቢውን መሬት በሊፌ ፍርክ ትልሻለች። ደግሞ በቃ እሱ አንቺ ለመሄድ ስለፈለግሽ ቤቷ ያለውን ያኔ ድሮ 24 ዓመት የጣለችውን ነገር አውጥታ እንድታጥቢ ታደርግሻለች። በቃ ቤቱን አፍርሰሽ እንደገና ገንቢ ነው የምትልሽ። ስለዚህ ማለት ነው ላንቺ እውነት ለራስሽ ብዬ ነው። እኔ በራሴ የደረሰብኝ በሰው ደግሞ እንዳይደርስ ብዬ ፈልጌ ነውና እንደዚህ እንዳታደርጊ ፕሊዝ፣ እንደዚህ እንዳታደርጉና በመቀጠል እንዳትፈሯት፣ ታዘዟት። ምንም ብትል እሺ በሏት። ነገር ግን ምንም መፍራት የለባችሁ። አናትሽ ላይ ወጣለሁ ካለች አናትሽ ላይ እንዳታስወጫት፣ ታዘዥ ስሪ እንጂ። ሶስተኛ ስራ ጨርሼ ምግብ እበላለሁ መብላት ያስጠለኛል ብላችሁ ምግብ መብላት እንዳታቆሙ ፕሊዝ፣ ይሄን ከቻላችሁ ማለት ነው። ማርያምን እኔ በራሴ ስላየሁ ነው። እኔ አሁን በጣም እውነት ነው። እንግዲህ ማለት መሄጃችሁ ሲደርስ ማለት ነው። በተለይ በጠለብ የመጣችሁ ልጆች 2 ወር 3 ወር ሲቀራችሁ ወደ ኢትዮጵያ እሄዳለሁ እንደዚህ ጊዜ ያልቋል ምናምን ስትሏቸው ማለት ነው ወላሂ ነው የምላችሁ ቤቱን አፍርሳችሁ እንዲሰሩ ነው የሚያደርጓችሁ። ከዚህ ሁሉ መሄጃ ጊዜያችሁ ሲደርስ እንደዛ 1 ሳምንት ምናምን ሲቀር ወደ ኢትዮጵያ ወደ ሀገር እሄዳለሁ ብላችሁ ብትናገሩ ይበልጥ ጥሩ ነው። እኛም ደግሞ በውጭ የምንሰራ ማለት ነው ኢጃዛ ልንሄድ ነው ስንላቸው አፈር ደሜ ነው የሚያስግጡ። እንግዲህ እናንተ ያውም ስንት ወር ልትቆዩ እረፍት ከሆነ የምትገቡት ማለት ነው። እንዲሁም ደግሞ የጠቅልላችሁ የምትገቡ ከሆነ ደግሞ ያው ጭራሽ አትመለሱም። ስለዚህ ቤቱን አፍርሰው ነው የሚያሰሯችሁ። እኛ ግን ለ2 ቀን ለ3 ቀን እረፍት ስንወጣ በቃ አፈር ደሜ ነው የሚያስበሉን በስራ ማለት ነው። እንሄዳለን ኢጃዛ ስንል እንኳን አይደለም እናንተን እና ይሄንን አትናገሩ። እንዲሁም ደግሞ እህታችን እንዳለችው እንግዲህ መታዘዝ እንደዚህ የሆነ ነገር ሲያዟችሁ መስራት በስነ ስርዓት፣ አለበለዚያ አናቴ ላይ ይወጣለሁ ካለች ካናትሽ ላይ አውርጃት ማለት ነው። እና ሌላው ደግሞ ያው ምግብ ደግሞ ቆያችን ሰርቼ እበላለሁ እየራበን ማለት ነው። ብዙዎቻችን እንደዛ የምናደርገው ይችን ስራ ጨርሼ እበላለሁ የምንላት ነገር በጣም መተው አለብን። የእውነት አይጠቅመንም። ይሄ የሚጠቅመን ምግባችንን መብላት፣ በሰዓቱ መተኛት። እውነት አራተኛ ደግሞ እኔ ልጨምርላችሁ እንቅልፍ መተኛት በጣም ወሳኝ ነገር ነው። ስልካችሁን አስቀምጣችሁ ስልካችሁን ዘግታችሁ በሰዓት ተኙ። ይሄ የኔም ችግር ነው። እውነት የኔም ችግር ነው። በቃ ልተውህ ብለው የማይተወኝ ነገር ስልክ አስቀምጦ በጊዜ መተኛት በጭራሽ ይሄ እምቢ ብሎኛል። እንዴት ነው እናንተ ትተኛላችሁ? ይሄ በቃ የኔ ችግሬ አንደኛ ችግሬ እንቅልፍ በሰዓቱ አልተኛም። ስልክ ላይ አመሻለሁና ስልክ ላይ ማምሸት ደግሞ ጠቃሚ አይደለም። ምናልባት እኔ ባልጠቀምበት እናንተ ልትጠቀሙ ትችላላችሁና ስልካችሁን ዘግታችሁ ተኙ እላለሁኝ። ሌላው ደግሞ እንደዚህ ኤርፖርት አሁን የሆነች ፊሊፒን ናት ሳትፈልግ ድንገት አንስተው ኤርፖርት ጥለዋታል ማለት ሰዎቿ ማለት ነው ወደ ሀገር እንድትሄድ። እንደዛ ሲያደርጓችሁ ወይም ደግሞ ከቤት ወደ ኤርፖርት ይዘዋችሁ ሊሄዱ ሲሆን አልሄድም በቃ ወደ ሀገር መሄድ አልፈልግም። እንዴ መሄድ ካልፈልጋችሁ አልሄድም የማለት መብት አላችሁ።
2 አመቱን ራሱ ብትጨርሱ ያለመሄድ መብት አላችሁ፣ በጠለብ የመጣችሁ ማለት ነው። ሌቨር ኦፊስ ደውላችሁ እንደዚህ መስራት እፈልጋለሁኝ ሰዎቹ ግን ሊያሳፍሩኝ ነው ብላችሁ መክሰስ መብት አላችሁ። በየትኛውም አገር እንግዲህ በጠለብ ማለት አረብ ሀገራት ሲመጣ መብትና ግዴታችንን ማወቅ አለብን። ሳትፈልጉ ወደ ሀገር እናሳፍራችኋለን ብለው የግድ ሲያስገድዷችሁ መሄድ አልፈልግም ብላችሁ መክሰስ። የምትከሱት ደግሞ ሌቨር ኦፊስ ነውና መብታችሁን ይከራከርላችኋል፣ እንዲሁም ደግሞ መብታችሁን ይጠብቅላችኋል። ሌቨር ኦፊስ ስትደውሉ እነሱ ይከሰሳሉ። ሌቨር ኦፊስ ተከራክሮ መብታችሁን ያስጠብቅላችኋል ማለት ነው። ሀታ እዛው ቤት ሆናችሁ ራሱ መክሰስ መብት አላችሁ። ከከሰሳችኋቸው በኋላ ደግሞ ጫፋችሁን አይነኳችሁም። ለምን? ለህግ ስላሳወቃችሁ ምንም አያደርጓችሁም። እንዲሁም ደመወዛችሁን አልሰጥም ስትባሉ ሌቨር ኦፊስ ክሰሱ። ሌቨር ኦፊስ ደውላችሁ ስትከሷቸው ያው ግዴታ እንዲሰጧችሁ ይደረጋሉ ማለት ነው። እና ብዙ ነገር የማናውቃቸው ነገሮች አሉ። ነገር ግን ያለማወቅ ያልፍብናል። ለምሳሌ ደመወዛችን ብዙዎቹ እስከ 1 አመት ራሱ የማይሰጡ ልጆች አሉ። ብዙ ጊዜ ሳዳምጥ ማለት ነው። እና ከ1 አመት በላይ ከቆየ የመጠየቅ መብታችሁ ራሱ አይኖራችሁም። ከአንድ አመት እስከሚሆን ምን ትሰራላችሁ? ወር 2 ወር ሳይሰጧችሁ ሲቀር ሌቨር ኦፊስ ደውላችሁ መክሰስ አረቦቹን ቤታቸው ቁጭ ብላችሁ ማለት ነው። እና እንግዲህ ፊሊፒኒ ኤርፖርት ጥለዋት አብረን እንግዲህ እንዴት እንደምታለቅስ የምር ሳታስቡ ታስባችሁታል። ወደ ሀገር ልትሄዱ ሲሆን ምንም ሳትዘጋጁ በጣም ነው እኮ የሚከብደው የእውነት በቃ አለ አይደል ሳታስቡት እንዴት እና ሳትዘጋጁበት ሳታስቡት መግባት ወደ ሀገር መግባት በጣም ከባድ ነውና እንግዲህ እህታችን እንዳያችሁት ሳታስበው አረቦቹ ኤርፖርት ይዘው ሄደው ጥለዋታል ማለት ነው ወደ ሀገሯ እንድትሄድ። እሷ ደግሞ የኔ ቆንጆ እንደው እውነት በጣም ከባድ እኮ ነው። ምንም ሳታስብበት በቃ ሳትዘጋጅ ድንገት ነው ልበሺ የላ ብለው ስንት አይነት ክፉ አረቦች እንዳሉ ግን እኔ አውቃለሁ። ለምን? በጣም ብዙ ቤት ስለሰራሁኝ በጣም ብዙ ቤት ስለቀያየርኩኝ ስለሄድኩኝ የእውነት ነው የምላችሁ። በጣም በጣም መጥፎ 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 የመጥፎነት ልክ በቃ የማይገልጻቸው አረቦች አሉ። የእውነት በጣም ያሳዝናል። እንዴ ሰው ልጅ እንዴት በሰው ላይ ይሄን ያክል ይጨክናል እስከምንል ድረስ በጣም መጥፎ አረቦች አሉ። ያሳዝናል። የሰው ሀገር በጣም ብዙ ነገር ያሳያል። እኔ የእውነት ነው የምላችሁ ምግብ ስትበሉባቸው የማይወዱ አረቦች በጣም ብዙ አጋጥሞኛል። በጣም ብዙ አረቦች አጋጥሞኛል። እንዲሁም ደግሞ እናንተ ከምትበሉት ቢደፋ የሚወዱ አረቦች ይህን ያክል እንግዲህ ተበላሽቶ የሚደፋበት ቀን አለ። የሆነ ቤት ገብቼ ማለት ነው እኔ ከምበላው ተበላሽቶ ቢደፋ ትወዳለች ሴትዮዋና እውነት በጣም ብዙ አይነት መጥፎ አረቦች አሉ። እንግዲህ አላህ ይጠብቀን። የእውነት ራሳችሁን ጠብቁ። ደግሞ ማለት የሆነ እንደዚህ አይነት በተለይ በጠለብ የመጣችሁ እህቶቼ እንደዚህ አይነት ቤት ሲያጋጥማችሁ በስነ ስርዓት መክተባችሁ ደውላችሁ መመለስ። መክተብ ጋር ተነጋግራችሁ ደህና ቤት እስከሚያጋጥማችሁ ድረስ የመቀያየር መብት አላችሁ፣ ቪዛው እስካልተሰራ ድረስ ማለት ነው። እና እንግዲህ የእውነት በተለይ አዲስ ለመጡ ልጆች እጅግ በጣም ይከብዳል። ሀገሩ አረብ ሀገር አዲስ ለመጣ ሰው በጣም ከባድ ነው። አላህ ይሆናችሁ። የእውነት እኔ እንጃ። እኔ አዲስ እንደመጣሁኝ እህት ወንድም እዛ ሀገር ባይኖረኝ በጭራሽ አልለምድም ስለማቀው ማለት ነው። በጣም ከባድ ነው። እንግዲህ አዲስ ለሚመጡ ልጆች የእውነት ነው እኔ ከልቤ ነው የማዝነው። በጣም ነው የሚያሳዝነኝ። እና ውዶቼ ቅመሞች የራሳችሁን ጠብቁ ላለሁኝ። እንግዲህ በሰላም ለሀገራችን ያብቃን። ሁላችንንም በሀገራችን ሰርተን የምንለወጥ ያድርገን እንጂ የሰው ሀገር በጣም ከባድ ነው በጠቅላላው።
ለማንኛውም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አበረታቱኝ። እንዲሁም ላይክ አድርጉ ቪዲዮውን ስታዩ። እኔ ማለት ጠቃሚ ነገር በቻልኩት አቅም ጠቃሚ ነገር ነው የማስተላልፍበት ይህን ቻናል እና ላይክ አድርጉ፣ እንዲሁም ሼር አድርጉልኝ ከቻላችሁ አበረታቱኝ እላለሁኝ። በተረፈ እንግዲህ መዳም ቅመሞችዬ በያለንበት ፈጣሪ ይጠብቀን ሁላችንንም ማለት ነው። ራሳችሁንም ጠብቁ፣ መብታችሁን አስጠብቁ። ራሳችሁን ስትጠብቁ መብታችሁን ስታስጠብቁ ማለት እናንተም ትጠበቃላችሁ። በተለይ ደግሞ አረቦች ዝም የሚላቸውን ወይም ደግሞ ይሆናል አይደል በጣም እነሱ የሆነ የሚለሳለስላቸውን ብዙም አይወዱም። በስነ ስርዓቱ መብላት ባለበት ሰዓት የሚበላ፣ መስራት ባለበት ሰዓት የሚሰራ፣ መተኛት ባለበት ሰዓት የሚተኛውን ነው የሚያከብሩትና ድፍት አትበሉ ላለሁኝ ማለት ድፍት ብላችሁ እንዳትቀሩ። ሰው ሀገር ላይ ድፍት አትበሉላቸው። ራሳችሁን ጠብቃችሁ በስነ ስርዓት መብትና ግዴታችሁን አውቃችሁ ስሩ። በተረፈ ደግሞ እንግዲህ እሱ ይርዳን፣ እኛንም ተቀይረን ተለውጠን በሀገራችን ላይ የምንኖር ያድርገን። ለፈጣሪ ምንም የሚቸግረው ነገር ስለሌለ ማለት ነው። እና ለምታበረታቱኝ ደግሞ በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። በያለንበት እንግዲህ ሰላማችን ይብዛልን ለሁላችንም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እስካሁን ስላዳመጣችሁ ደግሞ በጣም አመሰግናለሁ።